የዚች እናት ጉዳይ በጣም ቢያሳዝነኝም ግን እንደዚህ አይነት ሴንሲቲቭ ጉዳዮች እኔ ወደ ሚዲያ ባይመጡ ብዬ አስባለሁ። እኔ እንደራሴ ማለት ነው፣ የግል አስተያየቴ ነው። ለምን መሰላችሁ? በእናትና ልጅ መካከል ያለ ጉዳይ፣ በባልና ሚስት ያለው ጉዳይ፣ እነዚህ ጉዳዮች በጣም ሴንሲቲቭ ናቸው። ነገ ችግሩ ተቀርፎ እነዛ ሰዎች አንድ ላይ የሚሆኑበት እድል በጣም ቻንሱ ሰፊ ነው ማለት ነው። ጉዳዮቻችሁን ወደ ታዋቂ ሰው ይዛችሁ ስትመጡ በደንብ ልታስቡበት ይገባል። ታዋቂ ሰው ማለት አዋቂ ማለት አይደለም። ታዋቂና አዋቂ በጣም ይለያያሉ፣ በጣም ልዩነት አላቸው። ነገር ግን አሁን እዚህ ላይቭ ላይ እናትና ልጅ በዚህ ደረጃ ልጅ እናትን ከፍ ዝቅ ስታደርግ ያ ሁሉ ሰው እያየ ያ ሁሉ ሰው ኮመንት እየጻፈ ግማሹ እናትየውን ሰፖርት ሲያደርግ ግማሹ ልጅውን ሰፖርት ሲያደርግ ስታዩ በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ ደግሞ አመታችሁ የተናገራችሁት ነገር ስለ እናታችሁም ስለ ባላችሁም ስለ ሚስታችሁም ስለ ልጆቻችሁ አመታችሁ የተናገራችሁ ነገር እናንተ ላይቭ ላይ ስሜታዎች ስትናገሩ ከስር ቁጭ ብሎ የእናንተ ንግግር አንድ በአንድ ሪከርድ አድርጎ የሚያስቀምጡ ሰዎች አሉ። ከፕሮግራሙ በኋላ እየቆራረጡ በተለያዩ ፕላትፎርሞች ይፖስቱላችኋል። በቲክቶክ፣ በፌስቡክ፣ በዩቱብ፣ በተለያዩ ሶሻል ሚዲያ። እናንተ ችግራችሁ ምናልባት ተቀርፎላችሁ ነገ ሰላም ወርዶ ስትታረቁ ያ ቪዲዮ መቼም አይጠፋም። ሶሻል ሚዲያ እስካለ ድረስ ያ ነገር መቼም አይጠፋም። ስትመለሱ ልታፍሩበት ትችላላችሁ። በተናገራችሁ ንግግር ባላችሁት ቃል ሁሉ ልታፍሩ ትችላላችሁ። ስለዚህ እንደዚህ አይነት ጉዳይ እኔ አሁን ለምሳሌ ሀቢባን ቢሆን እንደዚህ አይነት ጉዳይ ላይቭ ላይ ሲሆን በቤተሰብ በኩል እንዲያልቅ በቃ በቤተሰብ ባሉ በእነሱ አካባቢ ባሉ ዙሪያዎች ተነጋግሮ ቢያልቅ ብዬ አስባለሁ እንጂ ሚዲያ ላይ ወጥቶ እናት ልጅ እንዲከፍ ዝቅ ስታደርግ ደስ የማይ ነገር ሲሰማ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ፐርሰናል ጉዳይ የግል ጉዳያችን ወደ ሚዲያ ባታመጡ ጥሩ ነው። ትጎዳላችሁ እንጂ አትጠቀሙ። ምናልባት ጊዜያዊ መፍትሄ ልታገኙ ትችላላችሁ። ከዛም በኋላ ግን ዘለቄታዊ የሆነ ችግር ነው ይዘው የሚመጣባቸው። የግል አስተያየቴ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።